ትህትና ዝናን አንበረከከችው፣ በጥይትም ጠን አደረገችው። ሰላም እንዴት ናችሁ? ውድና የተከበራችሁ ዛሬ ሙካዲ ዩቲዩብ ተከታታዮች ሁሉ ሰላም ሁሉ መልካም ሁሉ ለሸይና ከኔ ጋር አልሐምዱሊላህ። ውዶቼ ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩት። አበረታቱኝ። ስለምታበረታቱኝ ከልብ አመሰግናለሁ ማሮቼ ፍቅሮቼ። እንግዲህ ዛሬ ትህትና መድብልን አቀመሰችው። መድብልን ዝናን ማለት ነው እንጂ ማህሌትና ቅድስትም እልሃቸውን እንደቀጠሉ ናቸው። ማን አሸናፊ ይሆናል የሚለውን መቼም ለእናንተ አልነግራችሁም። ምክንያቱም መልካሞች ሁልጊዜ አሸናፊ ናቸው። እውነተኞች ሁልጊዜ አሸናፊ ናቸው ማለት ነው። እና እንግዲህ ማህሌትና ቅድስት እንደተያያዙ ናቸው። ያው ቪዲዮ ያለቀው ማህሌትን ከክላዋሰዋ ሊያስወጧት ሲሉ ነበረ። እኛ ነው መተኛት የምንፈልገው ስለዚህ አንቺ ውጭልን ብለው ሊያስወጧት ሲሉ ነበረ ቪዲዮ ያለቀው። እንዳያሉትም በይ ቀጥ ብለው አስወጥተዋታል። ተከፍለዋ ማለት ነው። ተከፍለዋ እስከዛሬ ድረስ እንዲያውም እኔ ስለለቀኩልሽ ክላሴ ልታመሰግንኝ ይገባል። ስለዚህ ያላትና እሷም እንዲህ ሆኖ ሶስታችሁን እዚህ ልተኛው ምናምን አለች። አዎ ምነው ችግር አለ እንዴ? አዎ ይበቃናል እኮ እያታስቢ ብለው እንግዲህ ሁላቸውም ክስ እያሏት ነው። ትጂነም ችግር ትፈጥራለች ብዬ እየፈራሁ ነው። እንደፈራሁትም ችግር ልትፈጥርም ተነስታ ነበረ። ምክንያቱም መድብል ላይ ደውላለት ነበረ። ግን መድብል ምንም ነገር ሳይሰማት አፏፏን አስባላት ማለት ነው። እስከዛሬ ድረስ ሉላ ያለችበትን ታውቂያለሽ አታውቂም እያለ አፋጠጣትና ዘጋባት። እሷም ማለት የፈለገችውን ራሱ መስማት አልፈለግም። እና ማህሌት ቢሳካላት እና ቢሆንላት መቼም እነሱን ምንድነው ወርጣ ውስጥ ወይም ሜዳ ውስጥ ማያስገባት ነው ፍላጎቷ እላችኋለሁ ማሮቼ። እንግዲህ በኋላ በሩን ዘግተውባታልም። በሩን ብቆረቆር ክፈቱልኝ ብትል የማይሆን ሆኗል። እንግዲህ ምሳሌ ጋር ሄዳ ለምሳሌ ችፕስ ገዝታ በችፕስ ታታልላት ነበር እና ምሳሌ እንዴት እንደሳቀችኝ። ምሳሌ የኔ ቆንጆ ወይ የማየ ስትል እንዴት ደስ እንደሚለኝ እንደዚህ ስትይኝ ሆነ አለቻት። እና እኔ የምልሽ ሶስታችሁ በአንድ ተኛችሁ አይደል? አዎ አንቺ ተይት ነው የተኛሽው አለቻት። እኔማ ከመካከል ነው የተኛው ስትል አሪ ደስ አላት ማለት ነው። እና ጧትም እዚያው ነበር ሻይል እኔ ሲገረመኛ ይል እንዲ ያለችና ማለት ስትላት እኔ ጧት ስነሳማ ከዳር ነበርኩ ያላለቻት እየተመናቀረች ወታ ሄደች ማለት ነው። እና ምሳሌ ይመችሽ፣ እውነትሽንም ሆነ ውሸትሽን ብዙሮ ምሳሌ ይመችሽ ያራዲየልሽ። እና ወዶቼ ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። እንግዲህ እነ ሞገስም ከጠበቃው ከሱ ጣጣ ወጣን ብለው ሲሉ እንግዲህ ለዝና ደግሞ እየደወለ እያስፈራራቸው ይገኛል። ዝና እንግዲህ መድኃኒቱን እያገኘ ይመስላል። ግን እናንተ እንትና ዝና ግን ይችን እኮ ማን ወንድም አለኝ በፊት የጠፋ በ4 ዓመቱ የጠፋ ወንድም አለኝ ስትለው ልቡ ድንግጥ አለሳ። ምንድነው ወንድሟ እንዳይሆን ማን ነው? እኔ የሀብታም ልጅ ነኝ ቅብርር ድልቅቅ ብዬ ነው ያደግኩት ሲላት እና ወንድምሽ ስሙ ማን ነው ብሎ ለምን አጠና? እኔ በችጋር ነው ያደግኩት፣ ጠግበን ለአንድ ቀን እንኳን ጠግበን በልተን አናውቅም ስትለው እኔ አይመለከተኝም፣ እኔ ግን ድልቅቅ ብዬ ነው በተንደላቀቀ መልኩ ነው ያደግኩት ብሎ ከዛ ማን ነው ወንድምሽ ብሎ አጥብቆ ያዘሳል። ለምንድን ነው እና ወንድሟ ይሆን እንዴ? የፍቅራቸው ነገር መቼም ምንም የማይቀጥል ነው። እኔ ወንድሟ ይሆናል ብዬ ወይ እሱ ወይ ካሌብ ወንድሟ ይሆናሉ ብዬ አስባለሁኝ። አይመስላችሁም እናንተ? እና እንግዲህ ቅድስትና ማህሌትም መያያዛቸውን ጀምረውታል እንደምታዩት። ምንድነው ቅድስት ዘናፈታ እያለችባት ነው። ዘናፈታ ኧረ እባክሽ ልክፈትልሽ እንዳይበሩን እያደጋት በቃማ በፊት ማህሌት እንደምትንቀባረርባት እሷ ደግሞ የበለጠ አድርጋ ነው እየተንቀባረረችባት ያለችው ማለት ነው። እና ወዶች እንግዲህ ማህሌትም በጣም ተናዳለች በጣም። ስለዚህ አንቺም አቅምሽን ወቂ፣ እዚህ ቤት የመጣሽበትን ነገር አትርሺ። እዚህ ቤት የመጣሽው ለእኛ ልትመሰክሪ ነው እንጂ አንቺ ለብሩክ ሚስት ሆነሽ ልትቀጥይ አይደለም ተብላለች። እና የነ ሉላ እንግዲህ ጠበቃው ለሉላ ግን የደውልላት ሰውዬ እንትን አልመሰላችሁም? እኔ ካሌብ ነው የመሰለኝ።
ካሌብ ነው የሚሆነው አሉ ምናምን ብሎ ጎርነና አርጎስ ድምፁን እና ካሌብ ነው የሚሆነው ብዬ አስባለሁ። ስለዚህ ሞገስ የወሰደው እንትን አስተሳሰብ ነው የወሰደው ቀራር ምርጥ ነው። መሆን ያለበትን መሄድ የለብሽም መጀመሪያ እነ ዝናን አሲዘን እስር ቤት ታስገባናቸው በኋላ ከዛ በኋላ እንደገና ለጠበቃውም ከሆነ ክስ እንመሰርታለን አለ ማለት ነው። እና በቃ ይሄ ነው አሁን ትክክል ነው እሱ ሄደው እና እንደዚህ እያለች ነው። እሷም ግን ለአለመፍራት እሷም መሄድ የለባትም። ምክንያቱም ሌላ ሰውስ ቢሆን ያስደወለባት ጠበቃው ነው። አይ አልተከታተሉህም በቃ ሄድ ከተባለ ችግር የለውም ይውጣ እንጂ እሷ መሄድ የለባትም እላችኋለሁ። ማሮቼ ያው እንደሚሳካላቸው ነው። ያው ፖሊሱም መድብልን ሲያናገራቸው ነበረ ያው እንደሚያልቅላቸው በቅርብ ሰዓት እነሱ እስር ቤት እንደሚገቡ ነው። ዋናው ነገር ደግሞ ለሉላም ችግር የሆናት ማን ነው? ዝና ነው። ዝና ደግሞ እስር ቤት ተገባላት የተጠበቃው ጉዳይ በጣም ቀላል ነው የሚሆነው ማለት ነው። እኔ እሷ በሄደችበት መልኩ ልጅ ፍሬ ነው ምናምን ባለችው ባይሆንም በሌላ መልኩ በቃ ዝም ብሎ ይፋታቸዋል ብዬ አስባለሁ። ምክንያቱም ከእስር ቤት ከተፈታ በኋላ መልሶ እሷን ይረብሻል ብዬ አላስብም። እንደዚያም ካሰበ ደግሞ ለሱ መፍትሄ ይፈለግለታል እላችኋለሁኝ። ማሮቼ ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጎ እንግዲህ እዚህ ደግሞ እዚህ ፎቶ ላይ እንደምታዩት ቅድስት ማህሌትን አንቃ ያዘቻት። ምንድን ነው በቃ ማህሌት መቀበል አልቻለችም። በቃ ማህሌት የምታስበው የበፊቱን ያለችበትን ነው። በፊት አሰሪ ሆና ምናምን ያን ነገር ያ ደግሞ እርሾው ትላታለች። ቅድስትም እንግዲህ እንደምታዩት ሊግባቡ አልቻሉም። እንደዚህ ሆነን ነው እንዴ እኔና አንቺ የምንቀጥለው አለቻት እንጂ እንደው እኔና አንቺ እንዴት ምን ማለት ነው ስትላት እኔ እንጃ አንድ ቤት ልንኖር ነው እኔና አንቺ እንደዚህ ሆነን ነው እንደምንቀጥለው ስትላት ካልሽ ጥርግ በይ በሩ ክፍት ነው አለቻት። አልባብ ምን ይላል አረቦች አልባብ ይደخላል ጀማል ይላሉ። በሩ ግመል ያስገባል ያስወጣል። መውጣት የሚፈልግ ይውጣ መግባት የሚፈልግ ይግባዋ ማለት ነው። እና ቅድስትን መውጣት ተፈለግሽ በሩ ሰፊ ነው ባይ ባይ ስትላት እኔን ልወጣ አልችልም እኔ እንደዚህ ነኝ እኔ ይዘገያል እንጂ በቃ የብሩክ ሚስት እንደምትሆን እርግጠኛ ናት። ለሀቢብቲ ለእንትና ደግሞ ሳልነግራችሁ ምሳሌና ቅድስት ይተውኑት የነበረ ትወና ምን ሊታዘዝ ወይዘሮ ምሳሌ አይ ቁርሱ ብዙም አይለ እኔ ኮን አንቺ ጥጭ ምሳሌ ግን አንደኛ ናት። ትወና ትችላለች። እኔ እናት ሊሆኑኝ የተዘጋጁ ብዙዎቹ ስላሉ ስለዚህ በደንብ ብታስተናግጅኝ የተሻለ ነው። ለዛሬው ምንም አይልም እያለቻት ነበረ። ኋላ ላይ መድብልም መጥቶ ሲባባሉ እንዴ ምንድን ነው አለችው እሱ ማለት ነው። እና ውድማሮቼ ቪዲዮውን ላይክ፣ ሸር፣ ሰብስክራይብ አድርጉልኝ፣ አበረታቱኝ። እናንተ ላይክ ስታደርጉልኝ ቫይራል ይወጣል ቪዲዮዬ ማለት ነው። እና አንዳንዱ ቫይራል ሲወጣ አንዳንዱ ደግሞ ዘጭ ሲልም ያው ብዙም እንትን ይላል። ዙሮ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ምንም አይጎልም አይጨምርም። ላለይኩ ማሮቼ ባይ ባይ ደህና ደሩ።